ሚስጥርህን ለነገረኛ ሹካት ተበለው ዘንድ አታስቀምጥ يبوح به مات يعلن به مات የሚያውጀው አንተ ጓደኛዬ ነው ብለህ ሚስጥር ነገርከው እሱ ደግሞ መንደር ለመንደር አወራብህ ለዚህ ሰው ለምን ታወራለህ واني حين اعجز حمل سري ነጭ ابن جرير አባባል ነበረች ሚስጥሬን መሸከም ካልቻልኩኝ فانا الظلوم ይላሉ ራሴን የበደልኩት እኔ ነኝ ስለዚህ سو مستر ولذلك جاء في الحديث وهو صحيح الألباني صححه يقول النبي صلى الله عليه وسلم استعينوا على قضاء حوائجكم بالكتمان ጉዳያችሁን ለመፈጸም በመደበቅ ታገዙ ሁሉ ነገር ለሁሉ ሰው አይወራም ለሁሉ መነገር ያለበት احكام الدين ብቻ ነው حتى እሱኮ በአቅሙ ነው حدث الناس على قدر عقولهم لا لا አይደል አቅሙ ማይችለውን ከነገርከው ሰበብ ሸክም ይሆንበት ይችላል ለዚህ ነው ደረጃ ጠብቆ የሚያስተምሩት فمستر ለማንም ሰው መንገር የለብህም ነው ነብያችን ሰለላሁ ዐለይሂ ወሰለም እኮ የሚስጥር ሷሂቦች ነበሯቸው እና ሁዘይፋ ኢብኑ اليمان የሙናፊቆች ሊስት እሱ ዘንድ ነበር ያለው ዑመርን ካሱ ነበር የሚጠይቁት ዑመርን የሚያህል አቅረቡ الناس الى رسول الله صلى الله عليه وسلم ለዚህ ጉዳይ ግን ሁዘይፋ ነው የተመረጠው هل في عمال احد من المنافقين ነሽምኳቸው ውስጥ ሙናፊቅ አለ ወይ ብሎ ጠየቁት ሁዘይፋን አንድ ሰው ብቻ ነው አላቸው ያቃቸዋልና ማለት ማን ነው ብሎ አልጠየቁም ፈተሽ አረጉና ውለው ሳያድሩ አነሱት ዑመር ሙልሃም ናቸውና ማለት ከስልጣኑ ላይ አነሱት በጣም ብስለት ስላላቸው ዝርክርኮች አይደሉም እነኚህ ሰዎች እና ማን ነው አነስ ኢብኑ ማሊክ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ለሆነ ጉዳይ ይልኩትና እናቱ እየጠበቀችው ይዘገያል በኋላ ሲመጣ አይነ ኩንተ ያ ቡነየ አለችው የት ነበርክ ስትለው قال بعثني رسول الله صلى الله عليه وسلم في حاجه يا الله ملكتኛ ለሆነ ጉዳይ ልከውኝ ነው አላቸው وما حاجته አለች فضول الكلام ነው እንግዲህ ትርፍ ነው ምንድነው ጉዳያቸው አለችው انها سر አላት ለናቱ ይሄ ተርቢያ ያስፈልጋል አንዳንድ እናቶች ልጆቻቸውን ምን አለ አባቴ ወይም ደግሞ አባቶች የሚስቶችን ሚስጥር በልጆቻቸው ልጆች ማባለግ መሆኑን ይዘነጉታል ሰላ ያርጎ መጠቀም انها سر سيلات لا تخبرن سر رسول الله صلى الله عليه وسلم احدا የነብዩ ሚስጥር ማለማንም አትንገር አለችው ተነባሃት ይሄ ነው ትክክለኛ ተርቢያ ስለዚህ ሚስጥርን ለማንም ሰው አትንገር من اطلعوه على سر فباح به لم يطلعوه على الاسرار ما عاش نبي الله يوسف عليه السلام نبي الله يعقوب ናቸው እንጂ መናማ ይሁሉ ለአባታቸው ሲነግሩ لا تقصص رؤياك على اخوتك ያየኸው ለወንድሞችህ እንዳትነግር فيكيد لك كيدا ጠላት ከት እንደሚነሳ አታውቅም መደበቅ ያለብህ እንደበቅ ያላል ለወንድሞችህ ያየኸውን አትንገር ባንተ ላይ ተንኮል ሊያቅዱ ይችላል ان الشيطان للانسان عدو مبين ወንድሜ የገዛንም አትበል ሸይጣን እኮ ለዚህ መሐከል ወንድምህን በጠላትነት ሊያሰልፍ የሚሰራ ሌላ ጠላት አለ ስለዚህ ማውራት የሌለብህን አታውራ አለና ምሳሌ ሲሰጥ فما رعى غنما في الدو ማለት ጫካ ማለት ነው በጫካ ውስጥ የተሰማሩ ፍየሎችን ተኩላ ይጠብቃቸው ተኩላ አሳሰን የሚጠበቁት እሱ እንዳይበላቸው ነው አንተ ለተኩላው ራሱ ጠብቅ ትለዋለህ እንዴ ሚስጥር ነው አትንገረልና ሹክ ይላል ያኛው ሚስጥር ነው እያለ ሚስጥሩ አገር አዳርሶ ይገኛል አንዳንድ ጊዜ ሲያስዮች ምን ያደርጋሉ እንዲሰራጭ የሚፈልጉትን ነገር ፖለቲከኞች ልበላቸውና በሆነ መንገድ ሚስጥር ነው በሚል ሹክ ይላሉ ከተማው ሁሉ ሚስጥር ነው እያለ ያወራሉ لا شيء الناس استغنوا عنه فارادوا ان ينتشر ነገሩ በቅቷቸው እንዲሰራጭ የፈለጉት ነው እንጂ ሚስጥር ይሆንማ አንተ አትሰማው ነበር ዳና ከላስተ من اهل الاسرار ሚስጥር ሲባል የኸይርም ሚስጥር ለምሳሌ ኢባዳ የምታረክ ሆነ ለሊት ተነስተ خلي يبقى سرا بينك وبين الله صدقه የምታረክ ሆነ وصدقه السر تطفئ غضب الرب ዝም ብሎ የኑሮ ሚስጥር ብቻ አይደለም የአላህን ቁጣ ታጠፋለች ብለዋል አይደል ረሱላህ ሰለላሁ ዐለይሂ ወሰለም ورجل سبات عرش طلع فرم يقمطوا ብሎ تصدق بصدقه فاخفاها حتى لا تعلم شماله
አተንፊቅ የሚኑ ግራጁ ቀኝ እጁ የሰጠችውን እስከማታቅ ድረስ ከራሱም ጭምር ለመደበቅ የሚሞክር ሰው ገንዘቡን የሚደብቀው ሀብቱን የሚደብቀውን ያህል ሐሰናታቸውን ይደብቁ ነበር ይባላል ሰለፎች ሀብቱን የሚናገር ሰው አለ እንዴ መንግስት እንኳን ሊያውቅ ሲሞክር ግብር ላለመክፈል ይደብቃል መረጃ ይደብቃል አይደል የተጭበረበረ ሰነድ ያዘጋጃል لا يريد أن يعرف مقدار غنى حسنات እንደዚህ መደበቅ ያስፈልጋል ሚስጥር ሲባል ብዙ ነገር ነው ማለት ነው